ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆንላችሁ። ላይክ ማድረጉን እንደተለመደው እንዳትረሱ። ባነበበችው ልብ ወለድ መጽሐፍ ውስጥ ነቅታ ራሷን አገኘችው። በመጽሐፉ ታሪክ መሠረት ይህቺ ሴት ባለጸጋ ባሏን ከርታ ከሌላ ወንድ ጋር በመሄዷ በድህነትና በበሽታ የምትሞት ተራ ገጸ ባህሪ ናት። አሁን ግን ይህቺ ልጅ የሞት ዕጣ ፈንታዋን ለመቀየር አንድ ትልቅ ውሳኔ አደረገች። ባለጸጋ ባሏን ላለመፍታት ወሰነች። ግን ደግሞ አንድ ያልጠበቀችው ጉድ ተፈጠረ። ባሏና መላው የባሏ ቤተሰብ በልቧ ውስጥ የምታስበውን ምስጢር ሁሉ በግልጽ መስማት እንደሚችሉ በጭራሽ አላወቀችም ነበር። ለመሆኑ ይህ ሁሉ እንዴት ተጀመረ? ወደ መጀመሪያው እናልፋለን። ስተላ ትባላለች። ቤቷ ውስጥ ሆና ልብ ወለድ እያነበበች በሴቷ ገጸ ባህሪ ትናደዳለች። ገጸ ባህሪዋ ባለጸጋ ባሏን ከርታ ከሌላ ወንድ ጋር በመሄዷ በድህነትና በበሽታ የምትሞት ተራ ገጸ ባህሪ ናት። ድንገት ግን ያላሰበችው ነገር ተፈጠረ። የሆነ አስማት እያነበበች ወደ ነበረው መጽሐፍ አስገባት። አይኗን ስትከፍት ሆስፒታል አልጋ ላይ ነች። እጇ በፋሻ ተጠምጥሟል። ከፊቷ የቆመችውን ነርስ ስትጠይቃት እጇን እንደተቆረጠችና ቶሎ ባትታከም ልትሞት እንደምትችል ስትነግራት መጽሐፍ ውስጥ እንደገባች አወቀች። ወዲያው ወይን የተባለ ኃያልና እጅግ ባለጸጋ ባሏን መጣ። ወይን በንዴት እያያት እንደፈለግሽው ፍቺውን ተስማምቻለሁ አላት። ከዛ ከከዳሽኝ ፍቅረኛሽ ከክሪክ ጋር መሄድ ትችያለሽ ብሎ በንቀት አፈጠጠባት። ስተላ ደነገጠች። በመጽሐፉ ታሪክ መሠረት ከወይን ጋር ከተፋታች መጨረሻዋ የጎዳና ለማኝ መሆን ነው። የአጭበርባሪ ፍቅረኛዋ ክሬክም ገንዘቧን በልቶ በሽታ አጋብቶባት ነው የምትሞተው። ይህንን ታሪክ መቀየር ስለምትፈልግ አሁን መፋታት አትፈልግም። ስተላ ወዲያውኑ አልጋ ላይ ሆና እባክህን አትፍታኝ፣ ተሳስቼ ነው ብላ ለመነችው። ወይን ግራ ገባው። ትላንትና እኮ ያንን ክሪክ የተባለ ቆሻሻ ሰውዬ ካለቀክ እሞታለሁ ብለሽ እጅሽን የቆረጥሽው አንቺው ነሽ አላት። ይሄኔ ስተላ አፏን ዘጋች። ግን በልቧ እንዲህ ብላ አሰበች፣ እኔ ምን አገባኝ? አንተን የመሰለ ቆንጆና ሀብታ ቢሊየነር ትቼ ያንን ድሃና አጭበርባሪ ክሪክን የምመርጥበት ምን ምክንያት አለኝ? ለገንዘብ ስል እንኳን አልፈታህም። ይህንን ያለችው በልቧ ነው። አፏን አልከፈተችም። ግን ወይን ይህንን የልቧን ሐሳብ በግልጽ ጆሮ ላይ ሰማው። ወይን ዙሪያውን ዞሮ አየ። ስተላ አፏን አልከፈተችም። እንዴት የልቧን ሐሳብ ልሰማ እችላለሁ ብሎ ተገረመ። ስተላ ሌላ ዕድል እንዲሰጣት ለመነችው። ወሱም በመገረም እሺ ግን ክሪክን እገለዋለሁ አላት። እሷም ምንም ሳታቅማማ ተስማማች። ወይን እየተገረመ ያያታል። በልቧ ይህን ቆሻሻ ክሪክን ከፈለክ ግደለው፣ ብቻ እኔ ከዚህ የሀብት ሕይወቴ አታባራኝ ብላ አሰበች። ወይን አሁንም ሰማት። ይቺ ሴት አስተሳሰቧ ከትላንትናው ሙሉ በሙሉ መቀየሩ አስገረመው። ነገሩ ግን የሚበላሸው እዚህ ጋር ነው። ረኔ የምትባል አንዲት ሴት አለች። ረኔ የወይን የልጅነት ጓደኛ ናት። ወይንን ለማግባትና ሀብቱን ለመውረስ ስትል ማንኛውንም ወንጀል ከመስራት የማትመለስ አደገኛ ሴት ናት። ረኔ ስተላና ወይንን ለማስፈታት ብላ ያንን የቀድሞ ፍቅረኛዋን ክሪክን ወደ አያትየው ልካ እንዳናገራቸውና ልብ ድካማቸውን እንዲነሳ ታደርጋለች። ከዛ ስተላ ላይ ታላከክባታለች። ስተላ በውስጧ ረኔ ጥሩ ተዋናይ ናት፣ እሷ ክሪክን ልካ በእኔ ታሳብባለች ብላ አሰበች። ወይን በአግራሞት የምትለውን ይሰማል። ስተላ በውስጧ ያነበበችውን እያስታወሰች ክሬክ አሁን ይመጣል አለች። ወዲያውኑ ክሬክ መጣ። ይህንን ሲያይ ወይን ተገረመና ስተላ እውነቷን እንደሆነ አወቀ። ክሬክ መጥቶ ስተላ ናት የወይንን ሀያት በልብ ህመም እንድትወድቅ ያደረገችው ብሎ በውሸት መሰከረባት። ረኔም ከጎን ሆና የውሸት እንባ እያፈሰሰች ስተላ እንዴት ይህን ታደርጊያለሽ ብላ ወነጀለቻት። ይህኔ ስተላ በልቧ ይቺ የባብ ረኔ ራሷ ክሪክን ልካ ሀያትየዋን በድንጋጤ እንድትወድቅ አድርጋ አሁን እኔ ላይ ታላከካለች ብላ አሰበች። የእሷ የውሸት ትወና ማን በነገረው አለች። ወይን የስተላን የልብ ሐሳብ ሲሰማ ፊቱን ወደ ረኔ አዞረ። ስተላ ክሪክን እጁን በኃይል ጠመዘዘው። ክሪክ በህመም ጮኸ። ማልኮ ነው ብሎ አፈጠጠበት፣ ግን አልተናገረም። እሺ ቀጥሎ ምን ሆነ መሰላችሁ? ወይን ስተላን ይዞ ወደ ቤተሰቡ ትልቅ ቪላ ተመለሰ። ቤቱ እጅግ ግዙፍና በሀብት የተሞላ ነበረ። ስተላ የቤቱን ውበት እያየች በልቧ ቺናት እንግዲህ የሀብታም ሕይወት ብላ ተደሰተች። በቤቱ ውስጥ እናትየዋ፣ ታናሽ ወንድሙ ክሪስ፣ እህቱ ሴሲሊ አለ። ሁሉም ስተላን ይጠሏታል። ቤተሰቡን እንዳዋረደች አድርገው ነው የሚያስቡት። ሴሲሊ ስተላን ስታያት ጭበርባሪ በምን ድፍረት ወደ ቤታችን ተመለሰች ብላ ተሳደበች። በዚህ ጊዜ ረኔ ከወይን እናት ጋር ሆና መጣች። የወይን እናትም እንዴት ብትደፍሪ ነው እዚህ የመጣሽው እያለች ወቀሰቻት። ረኔም አብራ ስተላን እየተናገረች እያለ ስተላ በውስጧ አንቺ አስመሳይ የወይን እናትን አውቀሽ እንደቀረብሻቸው አውቃለሁ፣ በኋላ ደግሞ ከእሱ ጋር ጊዜ ለማሳለፍ ስትይ ከደረጃ እንደምትገፈትሪያት አውቃለሁ አለች። ይሄኔ ሲሴሊ አፏን ያዘች። የእናትየው አይኖች ፈጠጡ። ወይን በአግራሞት እያየ ነው።
መላው የወይን ቤተሰብ የስተላን የልብ ሐሳብ በግልጽ መስማት እንደሚችሉ ተረዳ። በድንጋጤ ተያየ። ወይን እናቱና እህቱን ራቅ ወዳለ ቦታ ይዟቸው እናንተን መስማት ትችላላችኋ፣ በውስጧ የምታወራው ነገር እውነት እንደሆነ አረጋግጫለሁ አላቸው። ሴሲሊ ይህንን ስትሰማ ይሄማ ሊሆን አይችልም አለች። ረኒ ይህንን ልታደርግ አትችልም አለችና ወደ ሬኔ ሄዳ ከጎብኘሽኝ ቆየሽ፣ ናፍቀሽኝ ነበር እንዴ? አታስቢ፣ ወንድሜ ያቺን አስወጥቶ አንቺን ነው እንዲያገባ የምፈልገው አለቻት። ይህን ስትል ረኒ ለሴሲሊ የእጅ አምባር ሰጠቻት። በዚህ ጊዜ ሴሲሊ ደስ አላት። ግን ያላወቀችው ነገር ቢኖር ያ የእጅ አምባሩ መርዛማ መሆኑን ነው። ስተላ ይህን ታውቅ ነበረ። ፊቷ ላይ ፈገግ ብላ በልቧ እንዲህ አለች፣ ነገ በምትለብሽው መርጃማ የእጅ አምባር ምክንያት ሆስፒታል ገብተሽ ኮማ ውስጥ እንደምትወድቂ ብታውቂ ኖሮ አትለብሽውም ነበር። ምን እያልሽ ነው ብላ ሴሲሊ ስትጠይቅ፣ ስተላ ግን አፏን አልከፈተችም። ስተላ በልቧ ያቺ መርዛማ ሴት ገዳዩን አምባር አመጣችው አለች። ይህ አምባር ከፍተኛ የሆነ የጨረር መርዝ አለው። ሴሲሊ ይህንን አደጋ ነው ኮማ ውስጥ የምትገባው ብላ ያሰበችው። ይህንን የልብ ሐሳብ ሙሉ በሙሉ የሰሙት ቤተሰቦች በድንጋጤ በረዱ። ሴሲሊም አምባሩን ከእጇ ላይ አውልቃ ረኔ ይህንን አምባር ለአንቺ ቆዳ ያምርብሻል፣ አንቺው አድርጊው ብላ መለሰችላት። ረኒ አምባሩ መርዛማ መሆኑን ስለምታውቅ አይ እኔ አልፈልግም ብላ ወደ ኋላ ፈገፈገች። ቤተሰቡ የረኒን ድንጋጤ ሲያይ ስተላ በልቧ ያሰበችውን ምስጢር ሁሉ እውነት መሆኑን 100% አመኑ። የረኒን ጉዳይ ማንነቱን ተረዱ። ረኔ ቤተሰቡን ለማጥፋት ያሰበች አደገኛ ጠላት መሆኗ ግልጽ ሆነ። ከጥቂት ቀናት በኋላ ረኔ የወይንን ታናሽ ወንድም ክሪስን ለማጥመድ ሌላ ሴራ ሸረበች። የውሸት የፊልም ኮንትራት አምጥታ ክሪስን እንዲፈርምና ኩባንያቸው ለኪሳራ እንዲዳረግ አደረገች። ስተላ ይህንን ስታይ በልቧ ይህች ልጅ ጭንቅላት የለውም እንዲህ ብላ አሰበች። ስለ ልጁ አሰበችለት። ይህ እኮ የውሸት ኮንትራት ነው። ከፈረመ በኋላ ውሉን ሲያፈርስ $1 ቢሊዮን ቅጣት ይከፍላል። ቤተሰቡ ይከስራል። ከዚህም በኋላ በኢንተርኔት ቆንጆ ሴት ነች ብሎ የሚያወራት ፍቅረኛው እኮ ጢማም ወንድ ነች። የኩባንያውን ምስጢር ለመስረቅ ነው ብላ አሰበች። ክሪስ ይህንን የስተላን የልብ ሐሳብ ሲሰማ የኔ የኢንተርኔት ፍቅረኛ መልአክ ናት፣ አታውሪባት ብሎ ጮኸ። ወይን ግን የስተላን የልብ ሐሳብ ስላመነ ወዲያውኑ ኮንትራቱን ቀደደ። ከዚያም የሳይበር ደህንነት ባለሙያዎችን ጠራ። ክሪስ የሚያወራት ያቺ ቆንጆ ሴት የቪዲዮ ካሜራዋ ሲጠለፍ ስክሪኑ ላይ ጽሙን እያከከ ሲጋራ የሚያጨስ ትልቅ ወፍራም ሰውዬ ታየ። ክሪስ ይህንን ጉዳይ ሲያይ ልቡ ብቻ ሳይሆን ሆዱም ተረበሸ። አይምሮውን ስቶ እያለቀሰ ወደ መጸዳጃ ቤት ሮጠ። ቤተሰቡ በስተላ ምስጢራዊ የትንቢት ኃይል ሙሉ በሙሉ ተማረከ። እሷ ባትኖር ኖሮ የክሪስ የፍቅር ሕይወትም ሆነ የቤተሰቡ ሀብት ገደል ይገባ ነበረ። የስተላ የልብ ሐሳብ የቤተሰቡ ትልቁ የደህንነት ካሜራ ሆነ። ወንድሜ ይህ ምን አይነት ጉድ ነው? በኢንተርኔት ቆንጆ ሴት ነች ብለህ ስታወራ ቆይተ መጨረሻ ላይ ፂማም ወንድ ሆኖ ሲገኝ እኮ ያማል። ቤተሰቡ ግን በውስጡ ይስቅበት ነበር። በወይን ኩባንያ ውስጥ ኢቮን የምትባል ሰራተኛ አለች። ኢቮን የረኔ ሰላይ ነች። የኩባንያው ምስጢር እየሰረቀች ለረኔ ትሰጣለች። ስተላ ከወይን ጋር ወደ ቢሮ ሄዳ ሳለ ኢቮን ስተላን ለማዋረድ ሞከረች። ስተላ ግን በልቧ ይቺ ሰላይ የኩባንያውን ምስጢር በጠረጴዛዋ ስር ደብቃ አሁን እኔ ላይ ትጮኻለች እንዲህ ብላ አሰበች። ወይንን ሲሰማ ወዲያውኑ የኢቮንን ጠረጴዛ አስፈተሸ። ሚስጥራዊ ሰነዶቹ ተገኙ። ኢቮን ተባረረች። ስተላ የወይን ቀኝ እጅ ሆነች። ሌላው አስገራሚና አስቂኝ ትዕይንት ምን መሰላችሁ? ማታ ማኝታ ክፍል ውስጥ የተፈጠረው ነው። ስተላ ፍቺውን ስለሰረዘች ከወይን ጋር በአንድ አልጋ ላይ መተኛት ግድ ሆነባት። በውጪ ውድ ባሌ ደህና እደር እያለች እንደ ምስኪንና ፈሪ ሚስት ትሆናለች። በልቧ ግን ይህንን በረዶ የሆነ ክሩ ሰውዬ መቼ ነው የሚተኛልኝ? ቆይ ግን የሰውነት ቅርጹ እንዴት ያምራል! አያያዙ እኮ የፊልም አክተር ነው የሚመስለው እያለች ታወራለች። ወይን ይህንን ሁሉ ይሰማል። አርፎ መተኛት አቃተው። ፊቱ ቀልቶ የልብ ምቱ ጨምሮ ብርድ ልብሱን ገልጦ ይነሳል። ስተላም እንዴ ምን ሆነ ነው ብላ ስትጠይቀው ወይን እባክሽ አይምሮሽን አሳርፊው ብሎ ይጮህባታል። ስተላም እኔ ምንም አልተናገርኩም ብላ በድንግዝግዝ ትገረማለች። ይህ ትዕይንት የሁለቱን የፍቅር ኬሚስትሪ እጅግ አስቂኝ አድርጎታል። ሀያትየዋ ከሆስፒታል ወጥታ ወደ ቤት ተመለሰች። ስተላን ጠርታ $200 ሚሊዮን በቼክ ሰጠቻት። ስተላ በደስታ ፈነደቀች። በልቧ አሁን ወይም ቢፈታኝም ሀብታም ሆኛለሁ ብላ አሰበች። ወይንም ይህንን ሲሰማ በልቧ አዘነ። ስተላ አሁንም እሱን ጥላው ለመሄድ እንደምታስብ ተረዳ። ቼኩ ያለሱ ፊርማ እንደማያወጣ ነገረና አስፈራራት። ዓላማውም ስተላን ከጎኑ ላለማጣት ነበረ።
ረኔ ግን በቀላሉ የምትሸነፍ ሴት አልነበረችም። ስተላን ለማጥፋት ትልቅ ድግስ አዘጋጀች። ስተላን ጋበዘቻት። ረኔ ያንን አደገኛ ድግስ ከማዘጋጀቷ በፊት ስተላን በአደባባይ ለማዋረድ ሞክራ ነበረ። ረኔ ለስተላ ሆነ ብላ ያረጀና ርካሽ ቀሚስ ልካላት ነበረ። ስተላ ይህንን ስታይ አፏን አልከፈተችም፣ ግን በልቧ ይቺ የድሃ አስተሳሰብ ያላት ሴት በዚህ ርካሽ ቀሚስ ልታዋርደኝ ነው? እኔ እኮ የወይን ሚስት ነኝ፣ እንዴት ብዬ ነው ይህንን ምለብሰው ብላ አሰበች። ወይን ይህንን ሲሰማ ወዲያውኑ የከተማዋን ምርጥ ዲዛይነሮች ጠርቶ በሚሊዮን ዶላር የሚቆጠር በንጹሕ አልማዝ ያጌጠ እጅግ ውድ ቀሚስ አዘጋጀላት። ድግሱ ላይ ስተላ በዚህ ቀሚስ ላይ እንደ ንግሥት ስትገባ የሰዎች ሁሉ አይን እሷ ላይ አረፈ። የስተላ የልብ ሐሳብ ለወይን ምርጥ መረጃ ሰጪ ሆኖለት ነበረ። ድግሱ ላይ ረኔ ለስተላ አደንዛዥ እጽ የተቀላቀለበት መጠጥ ሰጠቻት። ዓላማዋ ስተላ ሰክራ ራሷን ስትስት ያንን ክሪክ የተባለ ቆሻሻ ሰውዬ አምጥታ ክብሯን እንዲደፍራትና ወይን እንዲጠላት ማድረግ ነበረ። ስተላ ግን በልቧ ይቺ አጭበርባሪ ልትመርዘኝ ነው፣ ይህንን አልጠጣም ብላ መጠጡን ደፋችው። ራሷን የሳተች አስመስላ ወደ ክፍሉ ውስጥ ገባች። ረኔ ከክሪክ ወደ ክፍሉ ካስገባችው በኋላ ክሪክ ስተላን ሊያጠቃት ሲመጣ ስተላ እዛው ክፍል ውስጥ የነበረውን የአበባ ማስቀመጫ አንስታ የክሪክን ጭንቅላት ፈረጠቀችው። ክሪክ መሬት ላይ ተዘረረ። ስተላ በድል ፈገግ አለች። ነገሩ ግን እዚህ ጋር ተበላሸ። ክሪክ ሰክሮ ስለነበር ወይንን ይዞ በስህተት ወደ ስተላ ክፍል አስገባው። ወይን አደንዛዥ እጽ ተሰጥቶት ስለነበር ራሱን መቆጣጠር አቅቶት ነበረ። ወይን መሆኑን ስታይ ክብሩ እንዳይዋረድና የነገ ጠዋቱ ጸጸት እንዳይተርፈው ብላ ከኩሽና ያመጣችውን ትልቅ የብረት መጥበሻ አንስታ የወይንን ጭንቅላት መታ አስተኛቸው መሬት ላይ። ወይን ጠዋት ሆስፒታል ውስጥ ሲነቃ ራሱን ታሞ አገኘው። ማን ነው በመጥበሻ የመታኝ ብሎ ሲቆጣ ቤተሰቡ ረኔ ያደረገችውን ሴራ ሁሉ ነገሩት። የስተላ መጥበሻ ክብሩን እንዳዳንለት ሲያውቅ ወይን ረኔን ለማጥፋትና ኩባንያዋን ሙሉ በሙሉ ለማክሰር ትዕዛዝ አስተላለፈ። ይህኔ ነው ታሪኩ ሙሉ በሙሉ የሚቀየረው። ሀያትየዋ ቤተሰቡን ሰብስባ አንድ ትልቅ ሚስጥር አወጣች። ስተላን ለምን ለወይን እንዳጋቧት ታወቃላችሁ ብላ ጠየቀች። ሁሉም በጸጥታ ያዳምጣሉ። ከዓመታት በፊት የወይንን አባት በመኪና አደጋ ሲገጭ የስተላ ወላጆች የገዛ ሕይወታቸውን ሰውተው የወይንን አባት አዳኑት። የስተላ ወላጆች እዛው ሞቱ። ስተላ ወላጅ አልባ ሆነች። ቤተሰቡን ስተላን ልናሳድጋት ፈልገን ነበር ግን ጠፋችብን ብላ ለቀሰች። የወይን አባት ከመሞቱ በፊት የተቶ የመጨረሻ ኑዛዜ ስተላን ፈልገን ለወይን እንድናጋባት ነበር ብላ እውነቱን ተናገረች። አባት ከመሞቱ በፊት የተቶ የመጨረሻ ኑዛዜ ስተላን ፈልገን ለወይን እንድናጋባት ነበር ብላ እውነቱን መናገሯን ተከትሎ ይህንን ሲሰሙ ሁሉም አነቡ። ስተላ ዝም ብላ አጭበርባሪም ሳትሆን የቤተሰባቸውን የህይወት ውለታ መሆኗን ተረዱ። ወይን ይህንን ሲሰማ ስተላን ይዟት ወደ አንድ ትልቅና ያጌጠ አዳራሽ ወጣ። የ5 ዓመቷ ልደቷን ምክንያት በማድረግ ከ1 ዓመቷ ጀምሮ ያላገኘቻቸውን 25 የልደት ስጦታዎች አንድ በአንድ አዘጋጅቶላት ነበረ። ለ1ኛ ዓመቷ ልደቷ $1000፣ 3 ዓመቷ የጋብቻ ዋስትና፣ ለ5 ዓመት ልደቷ ውድ የሆነ የእልልታ አሻንጉሊት፣ ለ4 ዓመቷ አንቺን ያገኘሁበት ዕለት 25 ዓመቷ ድረስ እጅግ የሚያስደንቁ ስጦታዎችን አበረከተላት። ስተላ ይህንን ስታይ በልቧ ይህ ሰውዬ በገንዘብ ሊገዛኝ ነው እንዴ? ቆይ ግን እንደዚህ አይነት ስጦታ ከሆነማ በደስታ ነው የምገዛው ብላ አሰበች። ወይን ይህንን የልቧን ሐሳብ ሲሰማ ፈገግ አለ። በመጨረሻ ተንበርክኮ እጅግ ውድ የሆነ ብርሃኑ አይን የሚያንጸባርቅ ትልቅ የአልማዝ ቀለበት አውጥቶ በእውነተኛ የፍቅር ጋብቻ ጥያቄ አቀረበላት። ስተላም ተስማማች። ማታ እራት እየበሉ የወይንን አያትና እናት እውነቱን ነገረቻቸው። ወይን 5 ዓመት እያለ አባቱ የመኪና አደጋ ደርሶበት ነበረ። ከ3 ወራት በኋላ ሕይወቱ አለፈው። ወይንም ግራ በመጋባትና ይህንን ነገር ከስተላ ጋር ምን አገናኙ አላቸው። ያን ቀን የስተላ ወላጆች የወይንን አባት ከሞት ለማዳን ሲከላከሉ ነው የሞቱት። ከሞቱ በኋላም ስተላን በጉዲፈቻ ለማሳደግ ወሰዷት፣ ግን ሳይታሰብ ጠፋች። ይህን ሲሰማ አዘነ። እናትየውም በክፉ መንገድ ስላስተናገደቻት ይቅርታ ጠየቀቻት። በማግስቱ መጥበሻዋን ይዛ ሄዳ ሕጋዊ የጋብቻ ፊርማቸውን አኖሩ። መጥበሻዋን የያዘችው ረኔ መታ ትረብሻለች ብላ ስለፈራች ነበረ። ከቀናት በኋላ ያቺ አደገኛዋ ረኔ መጣች። የወይንን ቤተሰብ በሙሉ አያትየዋን፣ እናትየዋን፣ ክሪስንና ወይንን በገዛ ቤታቸው አግታ አሰረቻቸው። በቤቱ ዙሪያ ቤንዚን አርከፈከፈች። ሁላችሁንም አቃጥዬ ገላችኋለሁ ብላ ጮኸች። ረኔ ለወይን ያላት ፍቅር ወደ እብደት ተቀይሮ ነበረ። ስተላ ግን እዛ ክፍል ውስጥ አልነበረችም፣ ተደብቃ ነበር። ወይን ታስሮ እያለ ስተላ
በልቧ እንዲህ ብላ አሰበች። እኔ ተደብቄያለሁ፣ ግን ረኔን እንዴት ላሸንፋት እችላለሁ አለች። ይህንን የልብ ሐሳብ ወይን ሰማው። ወይን ወዲያውኑ ስትላ አትውጪ፣ ፖሊስ ጥሪ ብሎ በልቡ መለሰላት። አያትየዋም ታስራ እያለች ስትላ አትፍሪ፣ የኔን የድሮ ጠባቂዎች አዘጋጅቻለሁ፣ መልእክት ላኪላቸው ብላ በልቧ ተናገረች። አስቡት እንግዲህ ስትላ ወይንና አያትየዋ በልባቸው እየተነጋገሩ የረኔን ውድቀት አቀነባበሩ። ስትላ መልእክቱን ላከች። የአያትየዋ ሚስጥራዊ ጠባቂዎች መጥተው የረኔን ሰዎች ሙሉ በሙሉ ደመሰሷቸው። ረኔም አምለጫታ። በዚህ መሃል ነበር አያትየዋ አንድ ሌላ ምስጢር ያፈነዳችው። ለካ የስትላን ወላጆች በመኪና የገጨችው ማን ነው ብላ መሰከረች መሰላችሁ? የረኔ አባት ነበር። የረኔ አባት የስትላን ወላጆች ገጭቶ የገደለው ለረኔ የሕክምና ክፍያ ገንዘብ ለማግኘት ሲል ተከፍሎት ነበረ። ይህንን ሲሰሙ ሁሉ ደነዘዙ። ረኔ የሰራችውን ወንጀል ሁሉ ተጋልጦ ፖሊስ ተይዛ የህይወት ልክ እስራት ተፈረደባት። ስትላና ወይን በሰላም አዲስ ህይወት ጀመሩ። ቤተሰቡ በሙሉ ስትላን እንደ አይናቸው ብሌን መጠበቅ ጀመሩ። እናንተስ ብትሆኑ ምን ታደርጉ ነበረ? የልባችሁን ሐሳብ የሚሰማ ቤተሰብ ውስጥ ብትገቡ ይህንን ምስጢር ትደብቃላችሁ ወይስ እንደ ስትላ ለጥቅማችሁ ትጠቀሙበታላችሁ? ግን የፊልሙን መጨረሻ ላይ አንድ ትልቅ ጉድ ገና አልተዘረገፈም። ምን እንደሆነ ታውቃላችሁ? ስትላና አያትየዋ ብቻቸውን ተቀምጠው ስትላ አያቴ ለምንድን ነው እናንተን የኔን የልብ ሐሳብ ልትሰሙ የቻላችሁት ብላ ጠየቀቻት። አያትየዋ ፈገግ አለች። አይኗን እያየችም እንዲህ አለቻት። ስትላ አንቺ ብቻሽን ወደዚህ ልብ ወለድ መጽሐፍ ውስጥ የመጣሽ ሊመስልሽ ይችላል። አያትየዋም ለካ እንደ ስትላ ከእውነተኛው ዓለም ወደ መጽሐፉ ዓለም የመጣች ሴት ነበረች። ለዚህ ነው የስትላን ምስጢር ሁሉ ልታውቅ የቻለችው። ፊልሙ በዚህ አስገራሚ ምስጢር ይጠናቀቃል። እኛ በዊብ ፊልምስ የግል አስተያየቶቻችሁን ከጠየቃችሁን ይህ ፊልም የተለመደውን የባለጸጋና የድሃ ታሪክ ሙሉ በሙሉ የሰበረ ምርጥ ሥራ ነው እንላችኋለን። የገጸ ባህሪያቱን የልብ ሐሳብ መስማቱ ታሪኩን እጅግ አስቂኝና አጓጉኝ አድርጎታል። ረኒ ያንን ሁሉ ወንጀል ሰርታ በመጨረሻ የገዛ አባቷን የስትላን ወላጆች ገዳይ ሆኖ መገኘቱ የካርማ ወይም የፍትህ እውነተኛ ትርጉም ነው። ከምንም በላይ አያትየዋ ራሷ ከመጽሐፍ ውጭ የመጣች መሆኗ የፊልሙን ጥራት ወደ ሌላ ደረጃ ከፍ አድርጎታል። የስትላና የወይን ፍቅርም ውጣ ውረድ የበዛበት ግን ደግሞ እጅግ ማራኪ ነበር። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል። በሌላ ፊልም እስከምንገናኝ ቻው።